መስጊድን የሰግጃል አቅም ሰውን አዛ እንዳላረግ ይያልኩ ኦኬ ለምን እንደሆነ ታውቃለህ አላህ የጣለብኝን ፈተና ራሴ ነው መቻል ያለብኝ ምሳሌ ይሄ መስገጃ ነው ብዙ ዑለማ ሊገባ ይችላል እኔ አንድ ይሁዱ አርጌ ገብቼ በሰግር ሁለተኛ አሁን አንዳንዱ ሰው ደስ ላይለው ይችላል ገባ አላህ ያመጣብህን ፈተና በውስጥ ነው መያዝ ያለብህ ሌላው ጁማ ሲሄዱን የጁማ አልሄድም አዛላ ለማድረግ ነው ለምንድን ነው የማትሄዱ የሚሉ ሲሉኝ ምክንያቴን አላህ ያውቀዋል እላለሁ እነሱ ጋር ሶላት ሰግድ በቃ አይተውኝ የሚሩቁኝ ሁላ ይመስለኛል ሁለት ደግሞ ያ ልጅ እየመጣ እየሰገደ ነው ብለው አንዳንድ አሁን ትልልቅ ሰው ሊመጡ ይችላል ባላ ስራ አልገባም እነዛ ሰዎች አሁን ሊቀሩ ይችላሉ ለሰውኔ ደግሞ አዛሁኝ ደግሞ አላህ እንዳይኮነን እንዳይቀጣይ ይፈራል ከሁላ አደብዥ ወዶ አርጌ ቤቴ ብሰግድ ሳብዬ መስገጃዬን አንጥፌ ነው ቤቴ የምሰግደው በሰላት ጉዳይ ላይ አንድ መልእክት ብታስተላልፍ በዚሁ ደስ ይለኛል ወላሂ አላህ Subhanahu Wa Ta'ala በቃ አንድ ጀግናውን ይወዳል ሁለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም አምስቱን አውቃ ሶላት የማይሰግድ የኔ ኡመት አይደለም ብለዋል ሰውየው ሶላቱን ሰግዶ ያ ረቢ ካለ ወላሂ አዚም አላህ Subhanahu Wa Ta'ala አይነፍገውም የዝችን ያክል ውስጥህ መጠራጠር የለብህም አላህ እውራ ሞራኮ የሚቀልብ ጌታ ነው አይደል ከየትም አንጥቶ ያንና ሞራ የሚቀልበው አላህ ነው ቤት የሚሄድ በደና በመኪና የሚደን ባየር የሚደን በደና እንድንገባ የሚያደርገን አላህ ነው እንዴት ሰውየው እንዴት አላህን እንዴት ይረሳል በቃ ሰውየው ሶላቱን ከሰገደ አምስቱን አውቃ ሶላት አላህ ይናርጋ ያለውን ነገር ካረገ ወላሂ ቢላሂ ጌታዬን አላህ አላፈረበትም ያረጋለታል ጥርጥር ልብ ውስጥ ማስገባት የለበትም አላህ ጀግናውን ይወዳል ለሙስሊም ወንድሞች የምለው በቃ አደራ አምላቸው ሶላቱን